በኢባዳ ስንታዘዝ እኩል ታዘናል። መልካም በመስራት የምንመንዳበት እኩል ነው። ይሄ በማንነት ነው። ሴቶችን ዛሬ ላይ ወደ ቤት ተግባ መውጣት የለባትም የኡማውን ኃላፊነት መወጣት የለባትም ተብሎ የሚታሰብበት ተጨባጭ ከምን ተነስቶ ነው? እስኪ ኡስታዛዬ። በአብዛኛው የውርስ ኬዝ ውስጥ ሴቷ ናት አብዛኛውን የምትወስደው። ወንድ ሳይወርስ ሴት የምትወርስበት ኬዝ ሁላ አለ። ሩህ አላት የላትም፣ ሰው ናት አይደለችም። በእናትነት ደረጃ ደግሞ ከወንዶቹም አልቋል። ቴዋማ ብሎ ማለት ምንድነው? የቆመላት ብሎ እሱ ፕሮቴክት ሊያደርጋት ሊጠብቃት ፋይናንሻሊም እሱ ኃላፊነት እንዲሰማው እንዲያደርግ ተደርጎ ይሄ ጥበቃ እንትን ያለ ነው። ሴት ልጅ በአመራር ላይ ጥያቄ ማንሳት አስተያየት መስጠት ትችላለች? እንደስለምን ሽፋ ለዓደውያ እንግዲህ በኖሌጅም ትራንስፎርም ማህበረሰብ አይደል? ሽፋ እኮ የረሱልን ሰለላሁ ዐለይሂ ወሰለም ባልተቤቶች አይሻንም ጨምሮ መጽሐፍና ማንበብ ያስተማረች ሰሃቢያት ናት። እና ትልቅ የማህበረሰብ ከዛስ በዑመር አህድ ዑመር ላይ ደግሞ የገበያ ተቆጣጣሪ አድርጎ የሾማት የሴቶቹ ፌደራል መጅሊስ መግባት የሴቶቹ ኢስላሚክ እንቅስቃሴ ውስጥ መምጣት መሳተፍ ያለና የነበረም ይቀጥል ነው።